ሰላም ዛሬ ደግሞ የመጣነው አውሮፕላን ነው የምናበረው ወደ አሰራሩ እንሄድ። በቃ አሁን ቀጥታ ወረቀቱን ወደ ጎን አጠፍ ታደርጋላችሁ። በቃ በሱ አይነት መንገድ ማለት ነው። ቪዲዮ ሊታያችኋል። ከዛ ከላይ በኩል አውሮፕላን እንደምትሰሩት ድሮ ህፃን እያላችሁ አጠፍ አችንም መዘግደም አጠፍ ታደርጋላችሁ ማለት ነው። ቀላል ነው። ከዛ በጎን በኩል ወደ መሀል መድገም ነው። አጠፋችሁት። አሁን እሱ ጋር ታጥፋላችሁ። ቀጥታውንም በዛኛው በኩል ታጥፋላችሁ። አሁን እናጥፋለን በዛ ጋር እንደ ድሮ በቃ የጻንነታችን ነው። በቃ አሁን ወደ ኋላ ገልበጥ የአውሮፕላኗን አፍንጫውን ክፍል ወደ ኋላ ገልበጥ። ከዚህ በኋላ በዳር በኩል አንዴ እጥፍ ታረጋላችሁ። እንደሱ በቃ ቪዲዮ ላይ እንደምታዩት አሁን ምጥፍ ጎበዝ። በቃ እንደሱ አንተ ችለህበታል ሲጀምር። ከዚህ በኋላ እንደዚህ አርጋችሁ ደግሞ ብቻችሁን ታስገቡና ትራያንግል ሼፕ ትሰራላችሁ። በዛ በኋላ እንደዚህ አርጋችሁ ካጠፋችሁ በኋላ ቅድም ያጠፋችኋትን ገልበጥ አርጋችሁ ትመልሳላችሁ። በቃ አንተው ቀባታል ሲጀመር በቃ እንደሱ። ከዛ አንድ አውሮፕላን ቅርጽ እንዲኖራት ከጎኑ አጠፍ፣ ከዛኛው ሞል እናረጋታለን። ጫፏ ላይ ደግሞ ያው አየር እንድታንሳፍፍ ጫፏ ላይ ጥፍ እናረጋታለን። ያኛውንም ጎን በተመሳሳይ በቃ እንደሱ አድርገን ደግሞ በተመሳሳይ አሁንም እናጥፋለን። አውሮፕላናችን ሰራን። ማብራሪያውስ ግን ቆይስ እዚህ ጋር ሰብስክራይብ ማታረጉ ለምንድን ነው? ሰብስክራይብ አድርጉ። ዳይ ወደ ስራው በቃ ቀጥለናል። አሁን ደግሞ ጥፍ በቃ እሱ ላይ በቃ ደስ ወደፊት፣ አሁን ትንሽ ወደ ኋላ፣ እንደገና ወደፊት። በቃ እንደሱ አድርገህ ታጥፋለህ። ሲጀመር ይችላልበታል ነው 100%። ከዚህ በኋላ እንደሱ አድርገህ ትሰራለህ። መሀል ላይ በመቀስ ትገባለታለህ። እሱ ጋር መቀስ ላይ በቃ እሱ ላይ ትቀዳለህ እንደሱ። ከዚህ በኋላ የፕላስቲክ ጎማ ታመጡና ወደዚህ ታረጋላችሁ። ከዛ በኋላ አውሮፕላኑ ማስገባት ነው። ነዳው